አንድ ሚሊዮነር በጠዋት 1 ሰዓት ትንሽዬ ካፌ ቤት ይገባል። ካፌ ውስጥም ምንም አይነት ሰው አልነበረም። ማሽኖቹም ስራ እየሰሩ አልነበረም። የቤቱ ባለቤት ትላንትና 312 ብር ብቻ በመስራቱ ጨንቆታል። ምክንያቱም የቤት ኪራዩ 3800 ብር ነው። በእንደዚህ መልኩ 1 ወር ከቀጠልኩ ቡና ቤቴ መዝጋቴ ነው ብሎ ተስፋ ቆርጧል። ሚሊዮነሩ የሚመጣና አንድ ጠቆር ያለ ቡና ያዘው። ሚሊዮነሩን በወር ስንት ትሰራለህ ብሎ ለቡና ቤቱ ባለቤት ይጠይቀዋል። 8000 ብር እሰራለሁ ግን ምንም ትርፍ የለኝም ብሎ ይመልስለታል። ሚሊዮነሩ አንተ ቡና እየሸጥክ ነው እንጂ ቢዝነስህን እያስተዳደርክ አይደለም ብሎ ይነግረዋል። በቀን እኮ ለ24 ሰዓት ነው መሰረው ብሎ ይመልስለታል። ሚሊዮነሩ ለዛ እኮ ነው ቆሜ የቀረው ይለዋል። አሁን የምታደርገውን ልንገርህ ይለዋል። ከነገ ጀምሮ ቡና በነጻ ሽጥ ይለዋል። ያንተ ቢዝነስ እየሞተ ነው ግን ይሄ መንገድ ያድናል ይለዋል። የካፌውን ባለቤት በንጋታው ቡና በነጻ ብሎ ይለጥፋል። ከዛም ቤቱ በሰው ተጠለቀለቀ። ሰዎቹ ቡና በነጻ እየተጠቀሙ እዛ ቤት መቆየት ጀመሩ። እዛ ቤት ሲቆዩም የተለያዩ ኬኮችና ሌላም ነገር መጠቀም ጀመሩ። የካፌውን ባለቤት በወር ይሰራ የነበረውን በቀን መስራት ጀመረ። በዚህ ሰዓት ራሱም አላመነም። ሚሊዮነሩም ተመልሶ ይመጣል። ከዛም ለሚሊዮነሩ በቀን 300 ሰው መምጣት ጀመረ ብሎ ይነግረዋል።